በእናታችሁ የኢትዮጵያ ሕዝብ ሙሉ እርዱኝ እባካችሁ። እኔ ያለው ሳውዲ ነው እና ደግሞ ሳይከፈለኝ 9 ወር ሆኗል እና በየቦታው ነው የሚያሰሩኝ እና 24 ሰዓት ነው የምሰራው እና ደግሞ በዛ ሰዓት እረፍት አላገኝም እና ደግሞ ለመተኛት እንኳን ጊዜ አይሰጡኝም። 24 ሰዓት እየሰራሁ ነው ያለው እና ኢትዮጵያ ቢሮ እንኳን ደውዬ ነበር እና ምንም መልስ አልሰጡኝም። እስከ ዛሬ እኔ እያለቀስኩ ነው ያለው። እባካችሁ ድረሱልኝ፣ እባካችሁ እኔ እየሞትኩ ነው ያለው። ብዙ ነገር ኢትዮጵያ ሄጄ አውርቼ ነበር። እንግዲህ ከዚህ ሁሉ እየመቱኝ ምን እያደረጉኝ፣ እባካችሁ ድረሱልኝ፣ እባካችሁ ድረሱልኝ በእናታችሁ። እኔ ያለው በጣም ችግር ውስጥ ነው እና ከዚህ ብቻ አውጡኝ እባካችሁ እና ሳውዲ አረቢያ ነው ያለው። ሐባቢ ሰላም አለይኩም ወራህመቱላህ ወበረካቱ። እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እቺ ልጅን እንግዲህ እንደሰማችሁት ነው በጣም በሚያሳዝን ሁኔታ እንግዲህ ያው 9 ወር ሙሉ ደሞዝ አታገኝም፣ በደል ስቃይ እየደረሰባት ነው። የላካትን ኤጀንሲ እንግዲህ ደውላ ብትነግራቸውም መብት ሊሰጣት አይፈልጉም። ብዙ ነገር ጥላለች። ግን እኔ ጥያቄ እስከ መቼ ነው እህቶቻችን እንደዚህ እያለቀሱ መከራ ላይ ስቃይ ላይ እስከ መቼ ነው እንደዚህ? እስከ መቼ ነው? ከዚህ በፊት እህቶቻችን ተገደሉ፣ በደል እየደበደበ እዛ መክተብ ሳውዲ ላይ ቀጥቅጦ እየገደላቸው እየተደፈሩ እስከ መቼ ነው? ለምንድን ነው ሀገራችን ላይ የሰራተኞች ማህበር ላይ እዛ አንድ ቴሌፎን ቁጥር ደውለው ሸክዋቸው የሚያቀሩበት ያጋጠማቸውን ችግር ደውለው የሚናገሩበት ለምንድን ነው አንድ ስልክ ቁጥር ማይደረግላቸው? ለምን? ይሄ ኤጀንሲ ይልካቸዋል። ሲልካቸው 100,000 80,000 40,000 ይቀበላል። ገንዘቡን እስከሚያገኝ ድረስ መቼም ይሄ እናደርግላችኋለን፣ እዛ ስትሄዱ ችግር ሲኖር ደውሉልን፣ እኛ ሴትዮዋ እናገረታለን፣ እዚህ አረብኛ አስተርጓሚ ያለን ብዙ ነገር ቃል ይገብሏቸዋል። ግን ልጆቹ እዛ ደርሰው ስቃይና መከራ አሰሪዋ ስትደበደባት ስንት ነገር ሲደርስባት ደውለው ስልክ አይነሱላቸው፣ መብት አይሰጧቸው። ስትሄዱ 2 ልብስ ብቻ ይዛችሁ ሄዱ፣ ልብስ አያስፈልጋችሁም እዛ ይሰጣችኋል ይባላሉ። ልጆቹ እዛ ከሄዱ በኋላ ልብስ የላቸውም። ስቃይ ላይ ሴቶች ናቸው። የወር አበባ አለ። ስንት እህቶቻችን ናቸው እኔ ጋር እየደወሉ እንግዲህ የወር አበባዬ እንኳን ሞዴስ መግዣ እንኳን የለኝም፣ ልብሴን እየቀደርኩ በጨርቅ ነው የምጠቀመው እያሉ ስንት እህቶቻችን ነው። አረባካችሁ ለነዚህ እህቶቻችን መብት ያስፈልጋል። ሀገራችን ላይ እንግዲህ የሆነ ነገር መብት መደረግ አለበት። መንግስት ለነዚህ እህቶቻችን መብት ይስጣቸው። እናንተም ገብታችሁ ሐሳባችሁን በኮሜንት አስቀምጡ እህቶች።